ሰላም እንዴት ናችሁ? ሰው የዛሬ ቪዲዮ የሚሆነው ምንድነው? አርቪንግ ገብርኤል አለ ገብርኤል የሚባል ቤተክርስቲያን አለ። ስለ ኢንትሮን ቁጭ ብዬ ነው መስራት ያለብኝ። እዚህ ጋር ይሄኛው ቦርሳ ሶፍት ቦክስ ምን የሚያደርግ ሶፍት ቦክስ ላይት ስታንድ ነው። ይሄኛው ቦርሳ ደግሞ ካሜራዎች ብቻ ናቸው። ይሄኛው ቦርሳ ደግሞ ጊምባልና ማይኮች ብቻ ናቸው። ሶ እነዚህ እቃዎቼ እንዳለ ይዣቸው የሚሄደው ፉሊ ለመቅረጽ ነው። ኤቭሪቲንግ አሪፍ ሆኖ እንዲቀረጽ እነዚህ እቃዎች ያስፈልጉኛል ማለት ነው። ፓክ አደራረጌ ይሄንን ይመስላል። ምንም ነገር መረሳት የለበትም። ሜሞሪ ከተረሳ ዋጋ ስለሌለው ማለት ነው። ምናልባት ቀጣይ የእናንተ ሰርግ እኔ ልሰራው እችላለሁ። ሶ በናቲedits.com እኔም ቡክ ማድረግ ትችላላችሁ። እንዲሁም በቴክሳስ ብቻ ሳይሆን ሌሎች ስቴቶችም መጥቼ መስራት ስለምችል ሌላ ስቴትም ያላችሁ ሰዎች ኮንታክት ብታደርጉኝ በዲሲ፣ ቨርጂኒያ፣ ሲያትል የተለያዩ ስቴቶች መተን መስራት እንችላለን። እኔ ብቻ አይደለም አሁን ክሮቼ መጥተዋል። ሶ ከክሮቼ ጋር መተን የእርሱን ሰርግ የእርሱን ፕሮግራም ማድመቅ እንችላለን። ሰርጋችሁን ቡክ ለማድረግ በናቲedits.com ቡክ ማድረግ ትችላላችሁ። በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሜምበር መሆን ትችላላችሁ። አዲስ ሆናችሁ ይመቻችሁ። ቴንክ ዩ አራልጅ ቴንክ ዩ ፎር ዘ ዊሽ። አሁን ወደ አርቪንግ እየሄድን ነው። የዛሬው ፕሮግራማችን የሚሆነው ረጅም ሙሉ ሳይሆን የሁለት ቀን ቪዲዮ ነው የሚሆነው። መጀመሪያ ታቦቱ እዛው ሆኖና እዛኛው ጋር ወደዛ ወደ ገዳሙ ሲሄድ ወደ ሞስኪት ሲሄድ እንግዲህ አብረን የምናይ ይሆናል። ኤኒዌይ ሶ እየሄድን ነው። እዛ ስንደርስ ደግሞ ያለው ነገር ነው ያለን። ይመቻችሁ። አሁን ቀጥታ ወደ 4 ማይልስ ያህል ነው የምንለው። ስለዚህ ለምን በዛውም ሀገሯን አታዩዋትም ብዬ ካሜራ አብርቻለሁ። እንግዲህ እነሆ ከቴክሳስ ምን ይመቻል አትሉኝ? በስማ ቂቤ የሆነ መንገድ በቃ መንገዱ በጣም ነው ደስ የሚለው። ጽድት ያለ በቃ የሚጎረብጥ የለ የሚበጠብጥ የለ በቃ ለስለስ ያለ ለጎማው ለስለስ ያለ ጸዴ መንገድ ቴክሳስ። እግዚአብሔር አይ ኔቨር ሲን እንደ ቴክሳስ ያለ መንገድ ዋው! በጣም ነው የሚያምረው። በጣም ላይክ ሊትራሊ መንገዶቹ ናቸው። ስሙዝ ነው አለ አይደል? ይሄ ጎማ የሚጎረብጥ ነገርና የለውም። በቃ ስሙዝ የሆነ መንገድ። ሶ እየደረስን ነው። አሁን ስንት 19 ሚኒት ይቀረናል። ወደ 20 ደቂቃ እንድቻለሁ። አሁን ደግሞ 20 ደቂቃ ይቀረናል። 40 ሚኒት ነው ከኔ ቤት። ሶ ንግሱ ምን እንደሚመስልና ታቦቱ ወጥቶ እዛ የሚሄድበትን ፓርት አሳያችኋለሁ። ያው እዚህ ሀገር እንደ ኢትዮጵያ በእግር አይኬድም። መንግስት ይከሳል መሰለኝ። በእግር ከተኬደ መሄድም አይቻልም፣ መንገድ መዝጋትም አይቻልም። ስፔሻል ሪዝን እና ወይም የሆነ አደጋ ከሌለ በስተቀር። ሶ በሊሞዚን ነው የሚሄደው። በቃ በጣም ደስ የሚል ክብረ በዓል ነው የሚሆነው። እንግዲህ እንደ እግዚአብሔር ፍቃድ ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር ምን አየው? ኤርፖርት ፕሌኑ እየተነሳ ነው ማለት ነው። ጎሽ ፎርት ወርዝ አካባቢ ነው ያሉት ማለት ነው። 53 ደቂቃ ነው የሄደው። ሶ ከ53 ደቂቃ በኋላ ደርሰናል። ቶ ቤተክርስቲያኖችን ትመስላለች እንደምታዩት። ቀቺ ነች ከዚህ እስከዚች። ከዛ ጸበል ቦታ አለው ደግሞ ከጸበል ቦታ ደግሞ ከዚች እዚች ነች። ሶ ምንድነው ሲነገረኝ የሰማሁት አንድ ሴትዮ ናቸው አሉ ቤታቸውን አሳልፈው የሰጡት ለዚህ ደብርና እሳቸው ሌላ ከኋላ መኖር ጀመሩ። ከዛ ለቤተክርስቲያኑ ቤታቸውን ሰጡ ማለት ነው። ሶ እንደዛ ነው የሰማሁት። እኔም የመጀመሪያ ጊዜ ነው በጥቁሩ መኪና ነው የሚሄደው ማለት ነው። ስንት አመት ይሆናል ቤተክርስቲያኑ? ሌላ ሰው የሚያውቀው ደግሞ ከዛ ይበልጣል። ይገርም ነው። 15 አመት ይሆናል ቤተክርስቲያን። ወጥ ይዘህ ሄደህ እንጀራ እንደመርሳት ነው። ተሰርቶ ነው ተገዝቶ ነው? ግን ያው ፊኒሺንግ ግዴታ ነው። ስዕል አድኖ መለጠፍ አለበት። ያው ስዕል አድኖ ይሄደው ነው። አሁን የካቶሊክ ነበረ። ኦኬ። አዎ ስዕል አድኖ እንዳለ ተነስቷል። ገብቻ ይዩ። እንደ ሚካኤል ነው። ሚካኤል ትልቅ ነው። ኤኒዌይስ እቃውን እንሰካከለን። በዛውም ላሳያችሁ ብዬ ነው። እቃውን እንሰካከለን ምናምን ስለሆነ ፌስታል ኮተት ምናምን ተውትና እቃውን እንሰካከል ዝም ብላችሁ። ሶ መጀመሪያ ፕሌቶቹን እንላለን። መጀመሪያ እቺ ነች የምትቀድመው። ሶ እቺን መጀመሪያ እናስገባለን። ሰማያዊ አበሻ ቀሚስ ሶ ጨርሰናል። እንደምታዩት ሴታፕ አድርገናል። ሶ አሁን እንቀርጻለን ማለት ነው። ቪዲዮ ለመቅረጽ አይመችም። ሶ ያለው ነገር በደንብ አሳያችኋለሁ። ቻው።
ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ። ትንቢቱ ሲፈጸም ዘመኑ ሲያበቃ ከቀናት ሳትዘገይ ሳይጎድል ደቂቃ ወደ ድንግል መጥተህ ደስታን አበሰርክ የአምላክን ሰው መሆን ለዓለሙ ሰበክ። አሁን ወደዛኛው ቤተክርስቲያን እየሄድን ነው። ምን እንዳስደሰተኝ ልንገራችሁ። ቀይ መብራት እየጣስኩት ሄድኩት ማለት ነው። ቀይ መብራት እስካሁን አልቆምኩም። የአሜሪካንን ሕግ መጣስ እንዴት ነው ደስ የሚለው! በስመ አብ ከኋላዬ 2 ፖሊሶች ከፊት 2 ፖሊሶች በስመ አብ በጣም ደስ የሚለው። ለታቦቱ ክብር ሲባል እንደዚህ መደረጉ በጣም ደስ የሚለው። ያው ቅድሚያ ያገኛል ታቦቱ ሲሄድ ቅድሚያ ያገኛል። በጣም ደስ የሚለው ነገር እሱ ነው። ያላሳያችሁ ጋር ያላችሁ ኤክስፖዠሩ 3ኛውና 4ኛው መደዳ ላይ ነው ያለው። ግን ቅድሚያ ያገኛል ታቦቱ ጦርነቱ ቅድሚያ ያገኛል። ለምን እዚህ ጋር ያወላችሁ አሁን የፖሊስ ይመጣል እንደዚህ ላጥ ብሎ ነው በቃ የሚያስለቀው መንገድ ማለት ነው። እና በቃ ሁሉም ዳሩን ይዛል፣ እኛ ብቻ ነው የምንሄደው። 4 መኪና 5 መኪና በቃ በጣም ደስ የሚለው ሶ ሳቲስፋይንግ ለኔ በጣም ደስ ያለኝ እንደዚህ ተሻለ አቅማ መንገድ በቃ ከነቃዩ ያወላችሁ ያስቆማቸዋል። እዚህ ጋር ያያችሁ ያስቆማቸዋል። ከዛኛ በቃ እኛ እናሸከፍታለን። በጣም ደስ የሚለው ያላችሁ ከፊት ለፊት ታያችኋቸው ታያለው። ተስፋ አደርጋለሁ። ሳለኝ አስቡት፣ በሰው ሀገር እንደዚህ ተከብረን እንዴት ደስ ይላል። ከዚህ በላይ ምን የሚያስደስት ነገር አለ? በሰው ሀገር እንደዚህ ተከብረን ቀይ መንገድ እየጣስን ቀይ መንገድ መጣሱ ሳይሆን በቃ ክብሩ ደስ ሲል ኦፍ ኮርስ ይከፈላቸዋል። ግን ስቲል ቢሆንም በቃ ሃይማኖታችን ምን ያህል በቃ ፓወርፉል እንደሆነ አስቡት እስኪ። በጣም ደስ ያለኝ በጣም በእውነት በስማ ምን እስካሁን አልቆመም። በቀጥታ ይሄድም እዛ ጋር አሁን ቀይ አለ ቀይ ነው። ስለዚህ ታቦት እኮ ነው እየመጣ ያለው። ዞር በሉ እንጂ ያውላችሁ ቅድስት ኢየሉጣ እኛም ሄደን ቀይ ነው እንደሰው አያ ቀይ ነው።
አሁን እራታችንን እንበላለን። በጣም በጣም you have no idea how hungry am I need this in my life. I'm going to use my teeth. አሁን ቆንጆ ምግብ እንበላና ቤተክርስቲያን ነው የምናድረው ዛሬ። ምክንያቱም ወደ ቤት መመለስ የማይታሰብ ነገር ነው። አይ መመለስ እችላለሁ 28 ደቂቃ ነው ግን ስቲል እዚሁ እዛ ድረስ ከመሄድ ነዳጅም ከማቃጠል ነው የሚሻለው ብዬ ወስኛለሁ። ሰው እዚህ ነው ማድረው። ለመብላት እየተዘጋጀው ነው። በስመ አብ ወወልድ ወመንፈስ ቅዱስ ሰላም ነው። Yes. በስመ አብ እንደዚህ ልቦኝ ነበር። በጣም ርቦኛል ማለት ነበር። ወይኔ በላቸው። ይሄ የሚያቃጥል ነገር አለና እሱን አርግልኝ ብዬ ተቃጠለ። አሁን ራሳችንን በልተናል። ወደ ቤተክርስቲያን እንመለሳለን። ከዚህ በኋላ የተፈጠረው ምንድነው? ወደ ቤተክርስቲያኑ ተመልሼ ሌሊት ላይ ቪዲዮዎቹን ቀርጬ ከዛ ጧት ላይ ደግሞ ያሉትን መርሃ ግብሮች እንዳለ ቀርጬ በስተመጨረሻ ወደ ቤት ልገባ ስል ነው ቪዲዮ ትዝ ያለኝ እና
አባታችን ብፁዕ አቡነ ቴዎፍሎስ ዶክተር፣ አባታችን ብፁዕ አቡነ ናትናኤል እዚህ መድረክ ወደዚህ አውደ ምሕረት ላይ እዚህ መንፈሳዊ አገልግሎት ላይ ፕሮግራማቸውን ሁሉ አልፈው ስለተገኙልን እንኳን ደህና መጣችሁ ብላችሁ ተቀበሉልኝ። አርቲስት እሸቱ መለሰ ልጃቸው ነው፣ በጣም ቅርብ ልጃቸው ነው። ያንን ገዳም አስተባብሮ እሳቸውን ጠይቀው በደንብ አድርገን ሆተሰናይ ሄደው አድርገዋል። አንድ ቀን በዚህ በገዳሙና በዚህ ጉባኤ ስም ጠይቀውት አባታችን ልጆትን አንድ ቀን ጋብዘውልን እዚህ ራሱ ይዘውት መጥተው ለምኖ እንዲያግዘን አደረጋል አለ። በዚህ በውጭ ዓለም ዌስተርን አሳልፈን በላይ የተወሰደብን ቤተክርስቲያን የለም። የሚያስፈራ በላይ ይወሰዳል አይደለም፣ ተተኪ ይጠፋል ነው። ተተኪ ይጠፋል በእርግጠኛነት ነው የምነግራችሁ። ያ ማለት ወይም ትንቢት እየተናገርኩ አይደለም ያለንበት ነው። አሁን እዚህ ያለ ጠቅላላ የመጀመሪያው ትውልድ የመጀመሪያ ትውልድ ነው። ሁለተኛ ትውልድ ያልተተካ እነዚህ ናቸው። ሁለተኛ ትውልድ እንደዚህ የምታዩዋቸው ምናልባት ዛሬ ገና ሃይስኩል ስላልጨረሱ ወደ ኮሌጅ ስላልገቡ እዚህ ናቸው። ኮሌጅ ሲገቡ ሃይስኩል ጨርሰው ወደ ኮሌጅ ሲሄዱ ከተመረቁ በኋላ ስራ ሲይዙ አሁን ከዚህ በፊት የምታውቋቸው ተመልሰው ስራ የያዙ በዚህ አካባቢ ተምረው የሚኖሩ ልጆች በብዛት እየመጡ እየተገለገሉ አይደለም። የትም ቦታ ብትሄድ የትም ቦታ የኛ ትልቁ ችግር የሚሆነው ፈተና ዛሬ እነዚህ ሰዎች ደስ ብሎናል፣ ገዝተነዋል፣ እነሱ ሽጠውታል። እነሱ በችግር ሸጡ። የሚተካተው የሚጠፍቶ መሰለ የሚተወዳተው ልጠፍቶ ነው። ምሳሌ ደርስም እንደዚሁ ሆኗል። የሚተካተው ሲጠፋ የሚያምር ካቴድራል ገዝተን እስካሁን እየተገለገልበት ነገር ግን አላውቅም በጣም በጥሩት ነው ያለብን። እዚያ ላይ ልጆችን እንተካ፣ የሆነ ነገር እንፍጠር፣ ትውልድ በሰው ላይ እንስራ፣ ተተኪ ትውልድ ያስፈልግ። ካሁን በኋላ በራሳችሁ ላይ በራሳችሁ እድሜ ላይ 15 ዓመት ጨምሩበት፣ 15 20 ዓመት ጨምሩ አይደለም የለውም። እኔም እናንተ ሁላችሁ ማን ነው የሚያገለግል? ማን ነው የሚገለገል? ከባድ የሆነው ያው ለማንኛውም አበዛው አባ እንግዲህ አሁን ይሆናል አይሆንም ብዬ ቃል አልገባም። ምክንያቱም ገና በምክክር በውይይት የሚሰራ ስራ። ስለዚህ ያው እሺ ወይም ሳልሎ መጀመሪያ ተነጋግሮ መሰሰት አለው የሚቻለው ሁሉ አደርጋለሁ። የመስለኔ እሺ ነው እንደሆነ ይገባል። እሺ ዋና አንስብሉ ምክንያቱም ልጀናናገውና ቀን ነግራችኋለሁ ማለት ነው። ትርጉም መሸቀል እንደምናደርገው መጀመሪያ ልጀናናገው እና ብዙ አባታችን እናውቃለን። ረጅም ልጅ እንትና ያስቀልል ይሄ ገዳም ሁልጊዜ እናገራለሁ። ልክ እንደ ዘዋይ ገዳም ብሎ ሊቀ ጳጳሱ ማረፊያ ተሰርቶ ጳጳሱ ብሎ እየሰደሰት እንዲደርስ ልጆች ቅኔ እንዲማሩ አቋቋም እንዲማሩ ቅዳሴ እንዲማሩ እያደሩ ምግባቸው እዚህ ብሎ ሰመር ታይማቸው እያሳለፉ ከሌላ ስኬት መጥተው እንዲማሩ ይህን ዋና ዕቅዳችን። ሌላው ጸበል ቤት ተሰርቷል። ምንማር ታውቃላችሁ። ገብረ በጣም ታምረኛ አሁን ታቦትን ዘርጣለን። ጸበሉ ይባረካል ከታቦቱና ከብፁዓን ሊቃነ ጳጳሳት ጋር ታቦቱን ዘርደን እንባረካለን። ጸበል ቤቱ አገልግሎት ይቀጥላል። የነበረን አገልግሎት ይቀጥላል ማለት ነው እና የታመሙ ሰዎች መጥተው ሆቴል ደግሞ ጭስ አለ፣ መጥፎ ነገር አለ። ለቤተክርስቲያን ገንዘቡን ሰጥተው
እዚህ ሆነው ጠዋትና ማታ እየጸለዩ የተማጸኑ ሰርከስ ፕሮፊት ያደረሱ ሁለት ወር የተባሉ ንስሐ እየገቡ ተሰብረው የሚሄዱ በጣም ጥሩ ስለሆነ ይሄ ነው ዓላማችን። የቅርብ ጊዜ አጭር ጊዜ እቅዳችን ማረፊያ ቤት መስራት ነው። ትልቁ ደግሞ ማረፊያ ከቤት ማረፊያ የለም። አሁን ጊዜ ማረፊያ ነበር ይስመጣ ማረፊያ የለም። ስለዚህ መነኮሳት ደግሞ ከእግዚአብሔር ከገዳም መለየት የለባቸው። ገዳም የሚሆነው ጠዋትም ማታ ሰው ሲመጣ መነኮሳት ተገኝተው ንስሐ ሰጥተው አጥምቀው አጽናንተው ሲመልሱ ደስ ይላል። ግን እንትሌላው ቤተክርስቲያን ከተዘጋ ምን ይላል? ጠዋትና ማታ ክፍት ደግሞ እዚህ ማረፊያ መኖር አለበት። እሱን ነው ወንጌል እንዳለ ሆኖ ወንጌሉ ታውቃላችሁ እና እሱን ነው። ስለዚህ ደስ ያለን ገዳም የሆነ ቦታ የእግዚአብሔር መንግስት ያለበት ቦታ ላይ ስላመጣን እግዚአብሔር ተደስቻለሁ። ሌላው ደግሞ ወጣቶች ማህበረሰብ ሳይሆን ሌሎቻችሁ ይሄ ገዳም ወደ ታላቅ እንደምትወስዱት ከእናንተ ጋር አብረን ለመስራት ዝግጁ ነኝ። እናንተ የምታገዙን ፕሮጀክትና መሰረቱ ነገር ካለ የተመካከል አብረን ለመወጥ ዝግጁ ነው። ከሌሎቻችሁ ጋር ለመስራት ዝግጁ ነው። ሁላችን በደስታ በፍቅር ይሄ ያለ አንለያይ፣ አንድ እንሁን፣ ህብረት ይኖረን፣ እንስማ፣ እንደማመጥ። መለያየት አይጠቅመን። አንድነት ይሻላል፣ ህብረት ይሻላል። ህብረት ሲኖር እንዲህ አይነት ተአምር እንሰራለን። አንድነት ሲኖር እንዲህ አይነት ድንቅ ስራ እንሰራለን። ፍቅር ሲኖር ስንደማመጥ፣ ስንስማማ እንዲህ አይነት ጸጋ፣ እንዲህ አይነት ክብር፣ እንዲህ አይነት በረከት እናገኛለን። ስንለያይ አንዳች አይኖረን። ፍቅር አንድነታችንን ያጽናልን። ከሀገራችን አልፈን በሰው ሀገር በአሜሪካ ላይ ገዳም መመስረት ይሄ ድንቅ ነው በእውነት። እዚህ ገዳም ስንመሰርት፣ እዚህ ስንገነባ እዚያ እንዳይፈርስ መጠንቀቅ ያስፈልጋል። እዚያ ያለውንም ገዳም መጠበቅ ያስፈልጋል። እዚህ ስንገነባ እዛ እንዳይፈርስ ማሰብ አለብን፣ መጠበቅ አለብን። እግዚአብሔር ከሁላችን ጋር ይሁን። በድጋሚ እንኳን ደስ ያላችሁ። ይህንን ያማረ የተዋበ በእውነት አባ በድጋሚ እንኳን ደስ ያለዎት። በእውነት አጨብጭቡላቸው። ይህንን የመሰለ ያማረ የተዋበ እዚያ ትንሽዬ ቤት ውስጥ ስንት ዓመት ኖሩ? 7 ዓመት። አንድ ሱባኤ ሲሞሉ በሁለተኛው ሱባኤ እግዚአብሔር ወደዚያ መጣቸው። ቪዲዮ እንዳይረዝምባችሁ ከዚሁ ላቋርጣችሁና ገዳሙን እንደምትመለከቱት በ3 ጳጳሳት ተባርኮ ጸበሉም ተባርኮ ሙሉ በሙሉ አገልግሎቱን ጀምሯል። የዳላስ ቅዱስ ገብርኤል የኢትዮጵያ ኦርቶዶክስ ተዋሕዶ ገዳም በመባል ተሰይሟል። አድራሻውን ማግኘት ለምትፈልጉ መስኪት ቴክሳስ 75149 ነው። ሙሉ መረጃውን ከስር ዲስክሪፕሽን ላይ ወይም ኮመንት ላይ የማስቀምጥላችሁ ይሆናል። እንዲሁም በተጨማሪ ሙሉ የ3 ሰዓቱን ቪዲዮ ማየት ለምትፈልጉ ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ ወይም የኮመንት የመጀመሪያ ቦታው ላይ አስቀምጣለሁ። ገብታችሁ ሙሉ ቪዲዮውን ማየት ትችላላችሁ፣ ምን እንደነበር ከመጀመሪያው እስከ መጨረሻው ድረስ። የ2 ቀን ቀረጻ ስለነበር ቪዲዮውን ለመዝጋት እጅግ በጣም ከብዶኝ ስለነበር ስለደከመኝ እና ቪዲዮውን ስላልጨረስኩት ይቅርታ ጠይቃለሁ። 30 ደቂቃ ሙሉ ሰውታችሁ ይሄን ቪዲዮ ስላያችሁልኝ በጣም አመሰግናለሁ። ቴክሳስ ውስጥ ሆናችሁ ለማንኛውም ፕሮግራም እኔን ቡክ ማድረግ ለምትፈልጉ natiedit.com መጠቀም ትችላላችሁ። አመሰግናለሁ። መልካም ጊዜ።
በቀጣይ ቪዲዮ እንገናኝ።